ሴኔ ግዛቸው ይባላል ለኢትዮጵያ ህዝቦች መልእክት ማስተላለፍ እፈልጋለሁ መልእክቴም በአገራችን ኢትዮጵያ ውስጥ በተለይ ኦሮሚያ ክልል ውስጥ ጦርነት እየተነሳ እናቶች አባቶች እና ብዙ ህዝቦች እያለቁ ነው የአገር ንብረት እየወደመ ነው ስለዚህ እኛ ሁላችንም የኢትዮጵያ ህዝቦች እናቶችም አባቶችም የአገር ሽማግሌዎችም ይሄንን ችግር ለመፍታት ይሄንን ጦርነት ለማረጋጋት መወያየት አለብን መታረቅ አለብን ካልታረቅን ደግሞ ኢትዮጵያ ሀገራችን ትፈርሳለች ስለዚህ ሀገራችን እንዳትፈርስ ደግሞ እኛ መታረቅ አለብን ሁላችንም እንታረቅ በፈጣሪ ስም እንታረቅ ላለው አበሰግናለሁ